አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም ብያለሁ። ውድ ኢትዮጵያውያን እንዴት ናችሁልኝ? ባላችሁበት ሰላማችሁ ብዝት ይበልልኝ። ወዶች እንዴት ናችሁ? እየበረታችሁ ነው ማሮቼ? አለሁላችሁ እላችኋለሁ። ውዶች ሙቀቱ እንዴት ይዘዋችኋል? ስራ፣ ጤንነት ሁሉ ሰላም አለሁላችሁ። አይመችም እንድታዩ ቪዲዮ ለመቅረጽ ሴት ያገባ ወጣ ስለምትል በቃ እንደዚህ ወይ ልብስ ስተኩስ ባገኘሁት አጋጣሚ እንጂ ምንም ነገር አይመችም። ውዶች እና እንዴት ናችሁ? ልብሳችን ሙቀት አንል ምን አንል እየተኮስን ነው እላችኋለሁ የኔ ማሮች። እና በርቱልኝ፣ ያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ፣ ከጎኔ ሁኑ እላችኋለሁ የኔ ልጆች። ስራችን ቀጥለናል እላችኋለሁ። እንግዲህ ከሙቀቱ ጋር ከካውያ ጋር ብታዩ በጣም ነው የሚከብደው። ብቻ አልሐምዱሊላህ ምን ታደርጋላችሁ? መበርታት ነው ባለንበት እላችኋለሁ ውዶች። እና ልላችሁ የፈለኩት ምን መሰላችሁ? አሁን በተለይ እናት ቤት የሚሰሩ ስላችሁ፣ ለምሳሌ እናቶች ያው ብዙ ልጆች ያገቡ ምናምን ባለትዳር ልጆች ይኖራቸዋል። በየጊዜው ይመጣሉ እንደምታውቁ። አሁን በተለይ ትምህርት ተዘግተዋል፣ ይመቻቸዋል ማለት ነው። በተለይ ሰራተኛ የሌላቸው በጣም ከባድ ነው። ሰራተኛ የሌላቸው ይኖራሉ። እዛ ሰዓት እናት ቤት ያለ ሰራተኛ ነው የሚጎዳው እህቶች። ያለ ሰራተኛቸው ከነ ልጆቻቸው ይመጡና ወር 2 ወር እዛ ይቀመጣሉ። እኔ በራሴ የደረሰ ነገር ስላለ ነው ላካፍላችሁ የፈለኩት። እና በተቻላችሁ አቅም በቃ ለስራችሁ ለራሳችሁ ስራ ትኩረት መስጠት። በእርግጥ ያው እምቢ አይባልም፣ ይሰራል። ግን አንዳንዶቹ በጣም ያበዙታል። የሚያበዙት ስላሉ በጣም የከበደ ነገር ከሆነ ደሞዝ ጨምሩልኝ ማለት ነው። ለእሷ ለማለት ስለሚከብድ ለቤተሰቦቹ፣ ለእናንተ ለአሰሪዎቻችሁ ደሞዝ ጨምሩልኝ ማለት ነው። በቃ መናገር እኔ የተጎዳሁበት ነገር ስላለ እኮ ነው። 4 ወር ድረስ ማለት ነው። 4 ወር ድረስ በቃ በጣም ነው የተጎዳሁት። እና ያ እንዳይከሰትባችሁ እናንተ። እሷ 4 ወር ድረስ ቤቷ እንትን እያለች ነበር፣ እያስተካከለች ነበር። አጠቃላይ 6 ወር ቁጭ አለች። 4 ወር እኔ ገጠመኝ። 2 ወሩ ሰራተኛ ነበራት ሄደች። ከዛ በኋላ 4 ወር ሙሉ እኔ ገጥሞኛል ማለት ነው። እና ልብሷ እያጠብኩ፣ ልጆቿ ልብስ እያጠብኩ፣ ቤቷን እያጸዳሁ ምን እያልኩ በቃ ምንም አላውቀውም። መጀመሪያ በጣም ተጎዳሁ፣ በጣም ተጎዳሁ። አሁን ነው የሚቆጨኝ። በቃ የዛኔ እንትን ያልኩት ትሳፈራለች ሻንጣ፣ 2 ሻንጣ ምን እነግራችኋለሁ፣ ታውቁታላችሁ ውዶች። ያ ሁሉ አንከባለ ይመጣና እኔ ነው የማጥበው፣ የምተኩሰው፣ ምን የምለው። ያ ሁሉ ቦታ ማረገው እኔ ነኝ። ቤቱ በዛ ላይ ፎቅና ምድር ነው። ስራ ይበዛል። ቤተሰብ ብዙ አለ። አጥባለሁ፣ ተኩሳለሁ፣ ምን እላለሁ። ገና እሷ ብዙ ሆና 5 ልጆቿ ከራሷ 6 ባለቤቷ ይመጣል። አንዳንዴ የእሱ ልብስ ተጠራቅሞ ይመጣልኛል።
እና እንደዛ እየሆንኩ በጣም ብዙ ነገር አሳለፍኩ። አይረዱም። እንደዛም እንትን እያላችሁ በቃ የምትደክሙ ይመስላቸው ስትሰሩላቸው፣ እሺ ብላችሁ ስትሰሩ የሆነ በቃ የሚደክሙ አይመስላቸው። እኔ ግን ያው እንደመጣሁ አካባቢ ነበር ስራዬ እንዳይበላሽ ብዬ ነው እንጂ እንደዚህ ያደረኩት። አሁን ቢሆን አላደርግም የፈለገ ነገር ቢሆን እና እህቶቼ እናንተ እንዳትሸወዱ። እንደዚህ አይነት ነገር ከገጠማችሁ በቃ በጊዜውን 1-2 ቀን ቢያንስ ሳምንት አይታችሁ ስራው የሚበዛ ከሆነ ደሞዝ ማስጨመር መሸወድ አያስፈልግም። ወላሂ ደሞዛችሁ አስጨምራችሁ በስርዓት መስራት እንጂ እነሱ 24 ሰዓት ብትፈጉላቸው እንደው ምትደክሙ አይመስላቸው። ያ ስለሆነ እንዳትሸወዱ። ሳምንት ድረስ አይታችሁ ከዛ በኋላ የሚቀጥል ስራ የሚቀጥል ከሆነ ደሞዛችሁ ማስጨመር፣ ደሞዛችሁ አስጨምራችሁ ብትጎዱ የሚያብራችሁ እያሰባችሁ ትሰራላችሁ። ገባችሁ ልጆቼ? እንደዛ ነው እንጂ በባዶ ራስ መጉዳት አስፈላጊ አይደለም። እኔ አሁን ይቆጨኛል፣ በጣም ነው የሚቆጨኝ። ያሳለፍኩት 4 ወር በሙሉ ያለ ደሞዝ የሰራሁት ስራ አሁን በጣም ይቆጨኛል እላችኋለሁ። እና እናንተም እንዳትሸወዱ። በራሴ የደረሰ ነገር ላካፍላችሁ ብዬ ነው፣ ይጠቅማችኋል ብዬ ማለት ነው። ካለፈ በኋላ ግን ቆጨኝ። አሁን ነው ቆጨኝ። አሁን ግን እንደዛ ብታረግ አልሰራላትም እንደዛ። ለምን በቃ አውቄያለሁ ብዙ ነገር። በተለይ አዲስ ስትሆኑ፣ መጀመሪያ አካባቢ ስትሆኑ በቃ ስራ እንዳይበላሽ ብላችሁ ብዙ መስዋዕት ትከፍላላችሁ። አሁን እኔ ያው በቅቶኛል ደርሶኛል ማለት ሳይሆን በቃ ሁሉም ነገር አውቄዋለሁ። የቤቱ ምንነቱ፣ እሳቱ፣ በቃ ብዙ ነገር ላትረዱ ትችላላችሁ። በቃ ለስራችሁ ብላችሁ ብዙ መስዋዕት ትከፍላላችሁ። ሌላ ነገር አይታያችሁ። ብቻ ስራ ይበላሻል ብላችሁ ታስባላችሁ እንጂ ራሳችሁን እንደምትጎዱ አታውቁት። እና ከቆየን በኋላ ነው የምናውቀው የኔ ውዶች። በተቻላችሁ አቅም እንደዚህ ልጆቻቸው ይዘው ሲመጡ ታውቃላችሁ፣ ምን ይጨማለቃሉ፣ ምን ይላሉ፣ ይደፋሉ። አልነግራችሁም፣ ታውቁታላችሁ ሁሉንም ነገር። በቃ በተቻላችሁ አቅም እንዳትሸወዱ። እንደኔ መሸወድ አያስፈልግም። በቃ 1 3 4 5 ቀን ቢያንስ ቢበዛ 1 ሳምንት አይታችሁ ከዛ በኋላ ይቀጥል ከሆነ በቃ ደሞዛችሁ ማስጨመር። እኔማ መጨረሻ አካባቢ እኮ አስጨምሬያለሁ። መጨረሻ አካባቢ ቢያንስ 1 ወር ምናምን ሲቀር በቃች ሴትያ አመትን ከተቀመጠች እንደዚህ ልሆን እንዴ ብዬ ወላሂ 1 ወር አካባቢ ሊጨርስ እንደዛ ሲቀራት ካልጨመራችሁ አንሰራም አልኳቸው። መጨረሻና ተጨምሩልኝ። ግን እናንተም ይሄ ነበር እንድትጠቀሙበት ትምህርት እንዲሆናችሁ። በባዶ ብትፈጉላቸው ያው ናቸው፣ ይደክማሉ አይሉ ብረት ነው የሚመስላቸው። ያ ስለሆነ በቃ አስጨምራችሁ ስራችሁ ብራችሁ እያስባችሁ መስራት። እላችኋለሁ እኔ ውዶች። እና ላይክ፣ ሼር፣ ሰብስክራይብ አድርጉልኝ፣ አበረታቱኝ እላችኋለሁ። ባላችሁበት ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ እላችኋለሁ።